ጥቤ ሆኜ መጣሁ። እንግዲህ ጥቤ በሉኛ በፌም ስሜ። በምን ስሜ ያልሽ? ፌም ፌመስ በፌመስ ስሜ ማለት እሺ። ጥበቤ እመት እራስሽን እስቲ በአንድ ቃል ግለጭልን። እኔ መቼ የኔ እንዲህ መቼ በአንድ ቃል ይገለጣል እናቴ? የኔ ጉድ ብዙ ነው። እንዲያው በርጩማም ቤት ያላችሁ ጎኔን አረፍ ባረገው በርጩማ እንዲያው ወገቤን እንደው ደገፍ ብል ብዬ ነው እኮ ወንበር ላይ ቁጭ ብለሽ ልዘፍኝ። እንዴ አንድ ቃል እንድነግራችሁ ነው። አንቺ የኔ ነኝ እሷ ተቋመው እንዴ ኧረ እግዚአብሔር ይስጦ እናቴ። እንዴ ምን ይላሉ ይሄ? ኧረ እንደው ቀልብን ይግፈፈው እናቴ። እንዴ ኧረ እኔ እንዲያው ምን ነው እናቴ እንኳን ቁጭ ብለሽ ቆመሽም በሆነልሽ ከጧት ጀምሮ እንዲያው እንዲህ እኔ ድሮም ራሰ በራሰው እንዲያው አይሆነኝም። እንዴ ቤት አከራይም እንዲህ እንዳንተ ራሰ በራ ሞት ሟጣ ሰው ነበር እናቴ። እንዴ ነው ኧረ እንዲያው መድኃኒዓለም ለምን ራሰ በራ ፈጠርክ እናቴ? እንዴ ምን እኔ ምን ላድርግ? እንዴ እንግዲህ በአንድ አለ አድርገውና አይ እኔ ራሴ 38 ዓመት ታዲያ እንዴ ብሎ በአንድ ቃል ይገለጣል? ቤተሰቦችሽን አስተዳደግሽን ተይና ወደ ዘፈኑ ግቢ። አታጣድፈኝ። ተው እንዴ አባቴ እናቴን ታገባ በኋላ እናቴ በልጅነቷ ነው የሞተች። በኋላ አባቴ ሌላ ሴት አግብቶ በእንጀራ እናት ያቃጥለኝ ነው የኖረ። አባቴ መቼም አባቴ ሴሰኛ እንዲያው ሴሰኛ ነበር፣ ግን ወደ ሰፊ